ሰላም እንዴት ናችሁ? ኮርዶባ ድረስ ከፊንላንድ ይዣችሁ መጥቼ የጠፋሁባችሁ ሰዎች አለው። ትምህርታችንን ጨርሰን ወደ የሀገራችን ልንበታተን ነው። ከኔ ጋር ቆዩ። ጓደኞቼ ወደ መጡበት ፊንላንድ እየተመለሱ ነው። እኔ ደግሞ ካለሁበት ኮርዶባ ወደ ማድሪድ ስፔን ሄጃለሁኝ። ከጓደኛዬ ጋር እንሄድ ነው። ባለን ቀን ማድሪድን እናይና ማድሪድን ትንሽ ለመጎብኘት ሞክረን ከዛ በኋላ ሁለታችንም ወደ የምንሄድበት ቦታ እንሄዳለን ማለት ነው። ቀናችንን እንደዚህ ጀመርን። ያረፍነው ቻይና ታውን ነበረ። ቺ ነበረች የመጀመሪያ ሀዱ ብለን የገባንባት ቤት። የሚጠጣ ነገር ይዘን ወደ ዳውንታውናቸው ሄደን የሚበላ ነገር ለመብላት ማለት ነው። በጣም ቆንጆ ነገር ነው የጠጣሁት። ቱ ቢ ኦነስት እኔ አይደለሁም የመረጥኩት፣ ጓደኛዬ ናት። ስለዚህ መቅመስ የምትፈልጉ ሰዎች እሷን ጠይቄ ነው የምነግራችሁ። ከተማቸው በጣም ነው የሚያምረው። የነበርንበት ከተማ ኮርዶባ ስፔን ወደ 1.6 ሚሊዮን የሚጠጉ ሰዎች የሚኖሩባት ከተማ ናት። በአንጻሩ ደግሞ ማድሪድ ትልቅ ከተማቸው ወደ 3.3 ሚሊዮን አካባቢ የሚሆኑ ሰዎች የሚኖሩባት በጣም በህንፃዎቿ የታወቀች ጥንታዊ የሆኑ ሬስቶራንቶች እና ታዋቂ የሆኑ ህንፃዎቿም በጣም ጥንት በሚባል ጊዜ የተሰሩባት ሀገር ናት። በጣም ደስ የሚሉ ህዝቦችም ያሏት ማለት ነው። ህዝቦቹ ከኢትዮጵያ ለሚሄድ ሰው የሚከብዱ አይደሉም። በጣም ተግባቢ፣ ሲያገኟችሁ ከየት እንደመጣችሁ፣ ለምን እንደመጣችሁና ለምን ያህል ጊዜ እንደምትቆዩ የሚጠይቁ በጣም ተግባቢ የሚባሉ ሰዎች ናቸው። አየራቸው በጣም ሞቃት ነበረ። በተለይ የሄድንበት አካባቢ በጣም ሙቀት የነበረበት ሰዓት ላይ ነው የነበረው። ምናልባት ከፊንላንድ ምናምን የምትሄዱ ከቀዝቃዛማው የኢሮፕ ክፍል ወይም ደግሞ ከሌላ አህጉር የምትሄዱ ሰዎች ጊዜውንና ወቅቱን ያገናዘበ ልብስ ይዛችሁ እንድትሄዱ እመክራለሁ። ይሄ ቱሪስቶች የሚበዙበት በጣም ቆንጆ የሚባለው ቦታቸው ላይ ነን። ልክኛ መሀል ከተማ ፒያሳ እንደምንላት እንደዛ እንደሆነ ነግረውን ነው ወደዛ ቦታ የሄድ ነው። በጣም ደስ ይላል። በጣም ብዙ የሚታዩ ነገሮችም አሉ። የምታዩት ነገር ራሱ ባይኖር እንዲሁ ከሰዎች ጋር መንገድ ላይ እየተገናኛችሁ የምታወሩት ነገር አይጠፋም። በጣም የሚገርም ጊዜ ነበር ያሳለፍነው። ስፔን በቅድም እንዳልኳችሁ በጣም በህንፃዎቹ አሰራር ትታወቃለች። በተለይ ደግሞ የኳስ ግጥሚያ ያለ ጊዜ ሰዎቹ ግልብጥ ብለው የሚደግፉትን ክለብ ማሊያ ለብሰው ምናምን ስታዩቸው በጣም የሚያምር ድባብ እንዳለው ሰምተናል። እንግዲህ ይሄንን ትመስላለች ከብዙ በጥቂቱ። ከተማውን በቀን የተወሰነ ለማየት ከሞከረም በኋላ ትንሽ ምንቀማምሰውን ነገር ቀማምሰን ከዛ ወደ ቤታችን እየሄድን የተወሰነ ደግሞ ለማየት ሞከርን። አየሩም ትንሽ ስለሚከብድ እናቺ ስታቹ ደግሞ በጣም ነበር የወደድኳት። በጣም የሚገርም ነገር አላት እና አካባቢያቸው ይሄንን ይመስላል። በጣም አረንጓዴ የሆነ ነገር አላቸው። ኮርዶባ በብርቱካን ነገራችሁ ነበረ። በየመንገዱ የብርቱካን ዛፍ አለ እያልኩኝ ይሄ የምን ዛፍ እንደሆነ የምታውቁ ሰዎች ኮሜንት ላይ ያስቀምጡልኝ። ምንም የሆነ የሚበላ ነገር ፍሬ አላየሁበትም። ለዛ ነው። ባንዲራዎቻቸው በየቦታው ይሰቀላሉ። በጣም የሚያማምሩ ህንፃዎች አሏቸው። ሙቀት ራሱ ሆኖ በጣም ብዙ ሰዎች ዋክ ያደርጋሉ ምናምን እና የከተማው ሁኔታ ይሄንን ይመስላል። በጣም ደስ የሚል የሆነ ርግትግት ያለ ማትሉትም በጣምም ደግሞ የሚያስጨንቅ ወከባ ማትሉትም። እኔ በጣም ነው የወደድኩት እና ማድሪድ የምትኖሩ ሰዎች በስማ የምታረጉት ነገር ራሱ ባይኖር ዝም ብላችሁ ወጣችሁ ከተማው ላይ ዞር ማለት
የሆነ የሚሰጠው ስሜት አለ እና እድለኞች ናችሁ ለማለት እወዳለሁ በዚህ አጋጣሚ። ከተማውን እያየን ወዴት እንደምሄድ ልንገራችሁ። ከሁለት ጊዜ ሪጀክሽን በኋላ በስተመጨረሻም የዩኤስ ቪዛ አገኘው ብላችሁስ? ቤተሰቦቼን ከ2 አመት በኋላ ላገኘ ነው እና በጣም ደስ ብሎኛል እንዴት እንዳገኘውና ነገሮች እንዴት እንደተሳኩ። ያው ዋናው እግዚአብሔር ነው። ነገር ግን ያለውን ነገር በሌላ ቪዲዮ በስነ ስርዓት ይዤላችሁ ነው መጣው። አይ ፕሮሚስ እንደዚህኛው አልቆይም፣ ምክንያቱም ቶሎ መጣለውልና አጠፋለሁኝ። አሁን ግን አልቆይም። ራሱን የቻለ ቪዲዮ ይዤ በB1 B2 ቪዛ እንዴት አድርጋችሁ ከእግዚአብሔር ጋር ብያለሁ ኢንተርቪውን ለማሳካት የሚረዷችሁን ነገሮች እኔ ካደረኳቸው እንድታደርጉ አንዳንድ ቲፖችን ይዤላችሁ እመጣለሁኝ ማለት ነው። ሶ እንደምታዩት ነው ከተማው። በጣም ነው የሚገርመው፣ በጣም የሚያምረው። በፊት የእንትን አድናቂ ነበርኩኝ። ይሄ ሰማይ ጠቀስ ፎቆችን እያዩ ምናምን በጣም ደስ የሚላቸው። ከጊዜ በኋላ ግን እድሜም ይመስለኛል ይሄ በጣም የሚያምር ይሄ በመርዘም ምናምን ሳይሆን በጣም ቆንጆ ነገር በማየት ልብሳችንን ቀይረን ወደ ጎንደር ሬስቶራንት በጣም ደስ የሚል ጊዜ ነበር ያሳለፍነው። ጓደኛዬ ከኔ ቤት ውጪ የኢትዮጵያን ምግብ በልታ አታውቅም እና እኔ ምሰራው የማይጣፍጥ ነው ይመስላት። ስለዚህ የተሻለ የሚሰራበት ቦታ እንድወስዳት ጠየቀችኝ። እኔም ኧረ ደስ ይለኛል እንጀራ ከበላን ቆየን አልኳት። ምክንያቱም ኮርዶባ የሀበሻ ሬስቶራንት ስላላገኘን አንድ ሴሚስተር ሙሉ የሀበሻ ሬስቶራንት አልነበረም እና ይሆን ያለበት ቦታ ሄደን አቤት እስክጎርርባቸው እንዴት ቸኩዬ እንደነበረ አቀራረቡ፣ ሁኔታው፣ ቤቱን የሰሩበት መንገድ በጣም ነው የሚያምረው። በጣም ደስ ብሎኛል። በዛ ላይ እንዳይዘጋብን እንዴት ተቻኩለን እንደወጣን በስማ። ምክንያቱም የሚዘጋበት ሰዓት ትንሽ ደቂቃ ነበር የቀረው፣ ግን ሲያዩን አልጨከኑብንም። 2 በጣም ደስ የሚሉ ልጆች ነበሩ። ቆዩልን፣ እግዚአብሔር ይስጣቸው። በጣም ጥሩ ምግብ በልተን አመስግነን ደስ ብሎን፣ እንደውም በጣም በልተን ስለጠገብን ወደ ነበርንበት ቦታ ራሱ ዋክ እያደረገን እንሄድ ነው። በጣም ረጅም መንገድ ማለት ነው። እና እዚህ ጋር የተቀመጠው ምስል ማለት ነው ባህላችን የሚለው ምን ያስታውሳችኋል? ልጆች ሆነን ጸጉር ቤቶች ላይ ምናምን የጸጉር ስታይል በእንደዚህ አይነት ምስሎች ነበር አይደል የሚቀመጠው። ትንሽ ወደ ኋላ ልመልሳችሁ እና በጣም ደስ ይላል። የሚመካ በእግዚአብሔር ይመካ። የተሰቀሉት ነገሮች ምናምን እኔ በጣም ነው የወደድኩት በእውነት። ድጋሚ ወደ ማድሪድ ከመጣው እንግዲህ ሂጄ ሌላ ቪዲዮ እሰራላችኋለሁ የሚሰሩትን ምግብ ምናምን ማለት ነው። እና ከላይ ብቻ አይደለም ያላቸው ከታችም አለ። ከታች ያለው ደግሞ ትንሽ በአቀማመጡ ምናምን ለየት የሚል ሆኖ በጣም የሚያምር ማለት ነው። እና እባካችሁ ማድሪድ ያላችሁ ወይም ደግሞ ወደ ስፔን ለመጎብኘት የምትሄዱ ሰዎች ሂዱና ቤቱን ጎብኙላቸው፣ ተዝናኑ። ምግባቸው በጣም አሪፍ ነው። ታመሰግኑኛላችሁ ሁላ። አያምርም? ከሁሉም ደግሞ ደስ ያለኝ ጣራው ሳይቀራለሁ ማለት
የሌላ ባህል ሰዎች የሌላ ሀገር ሰዎች ገብተው እድሉን ሊያገኙም እንደው አለማየት አልፈልግም ብለው ወደ መሬት ቢያዩ ኧረ እንዴት ወደ ሰማይ ቢያዩ ኧረ እንዴት ሁሉም ነገራችን ሀገራችንን የሚሰብክ ነገር ነው ያለውና በጣም ደስ ይላል። እኔ በጣም ተመችቶኛል። ትንሽ የሚቆጨኝ ወይ መሶብ ወይ ጀበና አልሰጡኝም እና ትንሽ እንደውም አኩርፌ ነበረ። እንደው ማን ይሙት ከዚህ ሁሉ ጀበና አንድ ይሰሰታል ይዤ መምጣት ነበረብኝ። በእርግጥ እኔም አልጠየቅኩም፣ ብጠይቅም ቢያይሉኝም ነበር እንደው ስም ማጥፋት እንዳይሆንብኝ። ግን በጣም ነው ቤቱን የወደድኩት። ስለ ቤቱ ያላችሁን ሀሳብ አስተያየት ጻፍ አድርጉ። ምግባችን መጣ ፋይናሊ። እኔ መብላት ፈልጌ የነበረው ዶሮ ነበር። ዶሮ በጣም አምሮኝ ነበር። ጓደኛዬ ደግሞ የሚያቃጥል ነገር ላለመብላት ሽሮ ይሁንልኝ አለች። ሽሮም የኛው ብዬ ሽሮና ዶሮአችን መጣ ማለት ነው። ስታዩት ያምራል አይደለ? ስትበሉት ደግሞ የበለጠ። እዚህ ጋር ምራቄን እየዋጥኩ ነበር። እውነት በስርዓት ራሱ ካያችሁ ያስታውቃል። ረዘም ያለ ጸሎት ለመጸለይ እስከማልችል ድረስ ማለት ነው። አቤት ግን ከሀገር ስትወጡ የራሳችሁን ምግብ እንደመብላት ምን የሚያስደስት ነገር አለ? እንደውም እኔ በጣም እንጀራ ማልበላ ተብሎ ማለት ነው የምትወዱ በጣም የምትወዱ ሰዎች፣ እናቴም እንደዛ ናት። እንዴት ነው የምትኖሩት? ይሄ በደስታ ስማ። ይሄ ቪዲዮ ደግነቱ ከረጅም ጊዜያት በኋላ ነው እንጂ ወጣው ወዲያው ላይቭ ቢሆን ኖሮ ምናምን ሆዴን ያመኝ ነበረ። አበላሌ እንኳን ሰው ጅብ ያስቀናል አይደለም የሚባለው። በጣም ነው ስበላ የነበረው። እዚህ ጋር ምንድነው ያስቀን መሀል ላይ አሳያችኋለሁ። አሁን እኔ ያነሳኋት ፓርት አለች እና ጎን ጎን ያሉት እንጀራዎች ጥቅማቸው ምን እንደሆነ እየጠየቀች ነው። በጣም ነው ያሳቀችኝ። ማለት ይሄንን ነገር እሷ ታውቃለች፣ ኖቲስ ታደርጋለች ብዬ አላሰብኩም ነበረ። ግን ዳር ዳር ያለውን እንጀራ ከጨረስኩ በኋላ ወደ መሀል መሄድ እንዳለብኝ ስትነግረኝ በጣም ነው የደነገጥኩት። በጣም ቆንጆ ምግብ ነበረ። በጣም ደስ ይል ነበር። እሷም ወደዋለች በጣም ምግባችንን። ያው አመነችኝ እኔ ባለሙያ እንደሆንኩኝ። እኔም ስሰራ ጣዕሙ እንደዚህ ነውና ታምኛለሁ። በጣም ደስ የሚል ጊዜ ያሳለፍን። በጣም ቆንጆ 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 የሆነ አበላሌን ሳየው ግን ማለት ነው በጣም በቃ እንደዚህ እንጀራ ናፍቆኝ ነበር። እንደዛ ነው የሚያስብለው። ኤኒዌይስ አብራችሁኝ ብሉ። ስጨርስ ደግሞ በማታ የምናደርጋትን ወደ ቤታችን ስንሄድ ያለችውን የእግር መንገድ አሳያችኋለሁ።
እቺ ቦታ ጋር ያንን ሁሉ ምግብ በልተን የበላ ነው እንዲቀለን ነበረ እየተራመድን ለመሄድ የወሰንነው። ነገር ግን እቺ ሰዓት ላይ ከበደኝ። ቀጥ ያለ ዳገት ነው ስታዩት አይመስልም፣ ግን ቀጥ ያለ ዳገት ነው የወጣ ነው። ወይኔ ጎንደር ሬስቶራንት ተመልሼ እንደው የተረፈችዋን ምግብ ራሱ ብበላት የሚያስብል ራበን። ይህንን ወተን ስንጨርስ ተራበኝ። ስቀልድ ነው፣ ግን በጣም የሚያደክም መንገድ ነበረ። ከዛ እቺን በጣም የምታምር ህንጻ አገኘን ማለት ነው። ቤተክርስቲያን ነው አይደለም ያለን እየተከራከርን፣ ግን በእርግጠኝነት የካቶሊክ ቤተክርስቲያን መሆን አለበት ብለን አቦ ሰምጥለን ነው ተስማምተን ወደ ቤታችን ጉዛችን የቀጠል ነው። በጣም የሚያምረው በጣም በማታ ደግሞ ከመብራቱ ጋር ምናምን ጸጥታው ጋር ስታዩት እንዴት ደስ እንደሚል። ምናልባት እንደኔ እንደዚህ አይነት ነገር ማየት የሚያስደስታችሁ ሰዎች ከሆናችሁ ማለት ነው። ከዛ ሞቅ ወዳለችው ቀደም ወደ ነገርኳችሁ ቱሪስቶች ይበዙባታል ወደምትባለው ቦታ በቀን አሳይቻችኋለሁ። በማታ መጣን። ያው አሁንም ሰው አለ፣ ቅድምም ሰው ነበር። በጣም ደስ ይላል። በዚህ ቀን ደግሞ ሰዎች ወደ ክለብ ምናምን የሚወጡበት ጊዜ ነበር። ነጋ። ጓደኛዬም ወደ ሀገሯ ሄደች። እኔም ወደ ማድሪድ ኤርፖርት ጉዞ ጀመርኩኝ። ደረስን። ሁሉንም ነገር ጨርሼ ሰዓቴ እስኪደርስ አካባቢ ለማየት ለመቃኘት ሞከርኩኝ። ከዛ በኋላ ሰዓት ማይደርስ የለም ደረሰ። ገባው። ሙቪን እያየሁኝ የተወሰነውን መንገድ ለመግደል ሞከርኩ። ያው አልሆነም። በጣም ብዙ ተኝቼ በጣም እንዴት ነው እየተነሳው እየተኛው አድካሚ ጉዞም ስለነበረ ምግቡም መጣ። ከዛ በኋላ ቤተሰቦቼን ለማግኘት የነበረኝ ሪያክሽን የሚቀጥለውን ይመስላል። በቀጣይ ቪዲዮ ሌላ ነገር ይዤ እስከመጣና እስክንገናኝ ትናፍቁኛላችሁ። ስለተከታተላችሁኝ አመሰግናለሁ። ቻው ቻው።